የሆነ ጊዜ ላይ በተረጋጋሚ ያጋጥመኝ የነበረው ስታክ የማድረግ አይነት ፊሊንጎች እየሰራው ነው እየሄድኩኝ ነው የሆነ ነገር እንደሚመጣ ቃለው ስራው ላይ ነው ያለሁት ግን ስታክ ያረኩኝ አይነት ፊሊንጎች አጋጥመውኝ ያውቃሉ በተረጋጋሚ እና የወጣውባቸው መንገዶች ትሬስ አድርጌ ወደ ኋላ ስመለከት ነው ያወቅኳቸው የሄድኩትኝ ነገር ግን በዛ ሁኔታ ላይ ያለ ሰው ደግሞ ይኖራል አንድ ሰው ይሄ ስታክ የማድረግ ፊሊንግ ውስጥ ባለበት ቆም ያለው ከዚህኛው በፊት ያደረኳቸው ነገሮች የተሻለ ያረኩኝ አይደለም ወደ ኋላ ቀርቻለሁ ምናምን የሚሉ አይነት ስሜቶች ሲመጡበት እንዴት ነው ያንን ፊሊንግ ማስተናገድና ማለፍ የሚችለው? ሁለት አይነት ነገሮች ያሉ ይመስለኛል። የመጀመሪያው ነገር እየሰራው እየጣርኩኝ ከሆነ ስታክ የማድረግ ፊሊንግ ያለው እሱን እናየዋለን። ሌላኛው ነገር ደግሞ የሚቀጥለው መንገድ ጠፍቶን ስታክ ያደረገን ሰዎች ደግሞ ልንኖር ይችላል። አንድ የቻይና ቀርቀሃ 5 ዓመት ሙሉ ሲያድግ ከመሬቱ 30 ሴንቲሜትር ከፍታ ነው ብቻ ነው የሚያድገው። ከዛ ከ5 ዓመት በኋላ ግን በአንድ ወር ጊዜ ውስጥ 30 ሜትር ድረስ ይሄዳል። ስለዚህ ጥያቄው የሚሆነው ይሄ ቀርቀሃ ያደገው በአንድ ወር ጊዜ ውስጥ ነው ወይስ 5 ዓመት በአንድ ወር ጊዜ ውስጥ ነው ሲባል 5 ዓመት ከአንድ ወር ጊዜ ውስጥ ነው። ሰዎች አንዳንዴ ስታክ የመሆን ስሜት የሚሰማቸው ውስጥ በደንብ እያደጉ ያሉ ነገሮች አሉ፣ እየለወጡ ያሉ ነገሮች አሉ፣ ግን ውጤት እያዩ የማይሆንበት ጊዜ አለና ውጤቱን ሳያዩት ሲቀሩ ያን ፍራስትሬሽን ስታክ የሆኑ ያህል እንዲሰማቸው ያደርጋል። ምንም እየሰሩ አይደለም፣ እየተለወጥኩ አይደለም፣ ወደፊት እየሄድኩ አይደለም የሚል ስሜት ይሰማቸዋል። በጣም ብዙ ነገር እኮ እያደረጉ ነው፣ በየቀኑ ቢዚ ናቸው፣ ወጣው ገብቶ የሚያደርጉት ነገር ብዙ አለ፣ ግን ውጤቱን ያለ ማየት ነገር እሱ ስታክ ያህል እንዲሰማቸው ያደርጋቸዋል። ምክንያቱም ለውጡ ወዴትም እየሄደ እንዳልሆነ ስለሚሰማቸው ይሄኛውን እናየዋለን። ምክንያት ለዚህ መፍትሄም ስላለው ማለት ነው። ሁለተኛ ነገር ኔክስት ሙቭን አለማወቅ፣ የሚቀጥለው ነገር ላይ ምን ላርክ የሚለውን አለማወቅ በራሱ ስታክ እንድናደርግ ያደርገናል። እቅድ አለን እኮ ግብ አለን፣ የሆነ ግብ አለን፣ መድረስ የምንፈልግበት ነገር አለ፣ ግን ያን ግብና አሁን ያለውበት ቦታ መንገዱ አልታየን ብሎ በየት በኩል መድረስ እንዳለብን አልታየን ብሎ ይሆናል። ስለዚህ ለሁለቱም የተለያየ መፍትሄ ነው የምንሰጠው። የመጀመሪያው ላይ በየቀኑ የሚያደርጉትን ነገር እየመዘገቡ በደንብ እንዲያዩት ማድረግ ነው። ለምሳሌ ምንድነው ያደረኩት ነገር፣ ይሄ እያረኩት ያለውት ነገር ለውጥ የሚያመጣ ነገር ነው ወይ፣ በድምር ውጤት ነገር ከነገ ወዲያ ለውጥ የሚያመጣ ነገር ነው ወይ የሚለውን በደንብ መገምገም ያስፈልጋል። ምክንያቱም ተመሳሳይ ነገር እያደረግን የተለየ ውጤት እንዳንጠብቅ ጥንቃቄ ስለሚፈልግ፣ ስለዚህ አንደኛ ሰዎች ራሳቸውን በተግባር መገመት አለባቸው። ሁለተኛ የምፈልገው ውጤት ምንድነው የሚለውን በደንብ ማየት አለብኝ። ምክንያቱም ውጤቱ የሚሆነው ከውስጥ መብሰሉ እኔ ያደግኩኝ ነው፣ ማቹርድ እየሆንኩ ነው ወይ በሂደት ውስጥ እየተጠቀምኩ ነው የሚለውን ማየት ካልቻልኩኝ ውጤትን በአንድ ሜዠርመንት ብቻ መለካው ከሆነ እጎዳለሁ። ምክንያቱም ብዙ ጊዜ ሰዎች ውጤትን የሚለኩት ወይ በደንብ ታዋቂ ሲሆኑ ወይ ጥሩ ገንዘብ ሲያገኙ ወይ የሆነ ነገር እሱ ብቻ አይደለም ውጤትን ስንለካ እኔ ራሱ አድጌያለሁ ወይ ለውጥ አለኝ ወይ ከትናንትና ዛሬ ይሻላለሁ ወይ እሱን በደንብ ማየት። ይሄኛው የመለኪያ ችግር ነው። ቤዚክሊ ምንለካው አንድ በጥረታችን መለካት አለብን፣ በውጤት ብቻ ሳይሆን። ሁለት እኔ ራሱ የተለወጥኩ ያለሁበትን ነገር መለካት አለብኝ። ለምሳሌ በስኪል ጥሩ ነኝ ወይ፣ በንግግር በምንድነው ያደግኩ ያለሁት፣ ያደግኩ ነው ወይ? ያደግኩ ካልሆነ እርግጠኛ ነኝ ወደ ዝቅጣት ነው እየሄድኩ ያለሁት፣ እሱን እርግጠኛ መሆን ይችላል። ግን እያደግኩ ያለሁበት ነገር ምናልባት የሚታዩ ነገሮች ብቻ ላይሆኑ ይችላሉ። ምክንያቱም በጣም ቢግ ኦብሴሽን አለኝ ሀገር ላይ አሁን ላይ ሳይሆን፣ ማለትም እኔ ለምሳሌ እየተማርኩ ነው ስል ምን ትምህርት ምን ዋጋ አለው ገንዘቡ ከሌለ ሊል ይችላል ሰው። ገባ ብዙ ቦታ ያለው ምናምን እየሰራ ነው ግን ምን ዋጋ አለው ሊል ይችላል። ወይ በራሱ ሜዠርመንት ወይ በመንፈሳዊ ሜዠር ሊያደርግ ይችላል፣ ወይ በተለያየ ሜዠርመንት ሜዠር ሊያደርግ ይችላል። ሶ አንተ ራስን በደንብ ማየት ያለበት እዚህ ጋር ነው። ሜዠርመንት ምንድነው፣ መለኪያ ምንድነው መሆን ያለበት የሚለውን ነገር በደንብ ተጠንቅቀን ማየት አለብን። እዚህ ጋር ምንድናቸው መለኪያዎቹ? አንዱ እንዳልኩት ጥረትን ራሱ እንደ መለኪያ መውሰድ ትችላለህ። ምክንያቱም ጠንክረ መስራት በራሱ አንድ መለኪያ ሊሆን ይችላል። ምክንያቱም መስራት በራሱ አንድ የስርዓት መገለጫ ነው። ሁለተኛ እኔ ምን ያህል እየተለወጥኩ ነው፣ ፐርሰናል ዲቨሎፕመንት፣ እኔ ራሱ ምን ያህል እያደግኩ ነው፣ በህይወት ውስጥ ምን ያህል እያደግኩ ነው የሚለው ነገር በደንብ መለካት ይችላል። ሌላው ይሄ ውጭ የሚታዩትም ነገሮች መለኪያዎች ናቸው፣ ውጤቱ ሲሳካ ማለት ነው። ግን በነዛ ውጭ በታዩት ነገሮች ብቻ ውጤቱ ካልመጣ ማረጋው ነገር ትርጉም የለውም ብለ ማለትም ግን የለብም። አንድ ሰው እስከለወጥክ ድረስ ለምሳሌ እኔ ብዙ ጊዜ ይላለው ለምሳሌ ብዙ አንድ ጓደኛ ነበር እና የሆነ ቪዲዮዎችን አይቶ 500 እና 1000 ሰው ነው የሚያው ምን ዋጋ አለው አለኝ።
አይ ቲንክ ለኔ አንድ ሰው አይቶት ከተለወጠ መለኪያ ምንድነው የሚለው ነው ማተር የሚያደርገው ሰው በሺዎች ካላዩት ያንን ቪዲዮ መስራት አቆማለሁ ካልኩኝ ሚኒንግለስ ማለት መጀመሪያውንም መለኪያ ላይ ነው ችግር ያለው ማለት ነው ስለዚህ መለኪያን በደንብ ማየት አለብህ በደንብ ማስተዋል አለብህ እሱ ላይ ነው ስታክ የማድረግ እየሰራ ያለው ነገር ሚኒንግ እንዳለው እንዳይሰማ የሚያደርገው ነገር አንዱ መለኪያ ነው በዝና ለካለው ካልክ በጣም አደገኛ ነገር ውስጥ ለምትገባው እና እንደውም ጥሩ አባባል አለ ሁሉም ሰው ትልቅ ነገር ማድረግ ይችላል ምክንያቱም ሁሉም ሰው ሌላን ሰው ማገልገል ስለሚችል ስለዚህ ያገለገልክ እስካለ ድረስ በቃ ትልቅ ነገር እያረክ ነው ማለት ነው ተግባርህን ማየት እና ራስ ላይ የተፈጠረ ያለውን ለውጥ እኔ ያደግኩ ነው የተለወጥኩ ነው የሚለውን ማየት ቀጣይ ስቴፕ ለጠፋባቸው ሰዎች ግን ሪኮመንድ የሚደረገው ነገር ባሉበት መድመቅ ባሉበት ደረጃ ያለውበትን ነገር ማስተር ማድረግ ነው ያለበትን ነገር ማስተር ስታደርግ ወደሚቀጥለው ስቴጅ ላይፍ ራሷ ተወስዳለች አብዛኛው ሰው አሁን ያሉበት ቦታና መድረስ የሚፈልጉበት ቦታ ማች አላረግ ያላቸው ለዚህ ነው ማች አላረግ ያላቸው ምክንያቱም አሁን ያሉበት ቦታ ወደሚፈልጉት የሚያደርሳቸው አልመሰላቸው በእርግጠኝነት ግን መናገር የሚቻለው ባለህበት በደንብ እርግጠኛ ሆነ መድመቅ ከቻልክ ወደምትፈልገው ቦታ ትደርሳለህ በእርግጠኝነት ለምን መሰለ ፓዙን ካላየሁት ኔክስት ስቴፕን አልወስድም እያልክ ነው ይዶን ሙሉ ፓዙን ማየት አይጠበቅብም እዚህ ጋር ያለው እዚህ ጋር በደንብ ያለበትን ፓዝ በአግባቡ መወጣት ነው ባለህበት ቦታ ስትደምቅ ወደሚቀጥለው ደረጃ ትሄዳለህ ምክንያቱም ህይወት በዚህ መንገድ አንተ ባሰብከው መንገድ ብቻ አይሰራም ብዙ ጊዜ እላለሁ እኔ ባሰብኩት መንገድ ህይወት ይሄድ ካልኩኝ አደገኛ ሐሳብ ነው እሱ ምክንያቱም ስኬቴም እኔ ባሰብኳት መንገድ ካልመጣሽ ልል ነው ማለት ነው አይሆንም አብዛኛው ስኬት እንደው በጣም ጥሩ አባባል አለ አንዳንድ ሰዎች የሚሉ ስኬታማ የሆኑ ሰዎች አብዛኛው ሰው እንዴት እንደተሳካለት አያውቅም እንደሚሳካለት ብቻ ነው የሚያውቀው እንደሚሳካለት አውቆ ያለበት ቦታ ላይ ውጤታማ ሆኖ ይሰራል ዛት ሴት እንጂ እንዴት ይሳካልሃል ብለህ ብትጠይቀኝ እኔ አሁን እዚህ እንደምገኝ እንዴት አስቤው ነው አይደለም ካልኩሌሽኑ ላይ የለም እንደ አይነት ነገር በቀመር አይደለም አይሆንም ሶ ምንድነው ስትራቴጂ እኮ አሪፍ ነገር ነው ግን ምንድነው ማድረግ ያለብህ ባለበት ቦታ ላይ በደንብ በእርግጠኝነት ከደመክ የሚቀጥለው ነገር ይታያል ምክንያቱም እንትን ያልክ ነው እኮ ማለትም ላይክ የሚቀጥለው ደረጃ ላይ ለመውጣት ከፈለክ ላይክ ለምሳሌ 3ኛው ደረጃ ላይ ካለው 10ኛው ደረጃ ላይ ለመውጣት 5 እና 6 አያስፈልጉኝም ካልክ አይሆንም እነሱ ዘልዬ እዛ ላይ ያልክ ነው የሚሆነው ላይፍ ደግሞ የራሷ ደረጃ አላት አንተ ካስቀመጥክበት ውጭ የራሷ ደረጃ አላት ይሄ ነገር በደንብ ሰው እንዲረዳው ፈልጋለሁ ደግሞ ደስ ይለኛል ሉክ ህይወት ላይ እኔ በመፈልግበት ባሰመርኩት መስመር ብቻ ህይወት አይሄድም ህይወት የራሷ አሰራር የራሷ መንገድ የራሷ ሂደት አላት ይሄንን ማውቅ ከሆነ ያለኝ ብቸኛ አማራጭ ለውድቀቴም ብቻ ሳይሆን ለስኬቴም ህይወት የራሷ አማራጭና መንገድ እንዳላት በማመን ዛሬ ላይ ያለውበት ቦታ ላይ ውጤታማ ሆኜ ለመስራት መሞከር አለብኝ ሰወድቅም እኔ በፈለኩት መንገድ ብቻ ህይወት እንደማይሄድ ማወቅ አለብኝ ህይወት ሌሎች ፈተናዎች የራሷ መንገዶችና የራሷ አሰራሮች እንዳሏትም ማመን አለብኝ ህይወት ማለት ሰዎች ኑሮ አጋጣሚ ኤቭሪቲንግ ምንለው ነገር ማለት ነው